አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም ፋኖ ህወሓት ኦብነግ እና የኦሮሞ ነጻነት ሰራዊትን ጨምሮ 7 የፖለቲካና የትጥቅ ድርጅቶች የጋራ ምክር ቤት መመስረታቸው ተሰማ። የመሰረቱት ምክር ቤት በቅርቡ ይፋ ይደረጋል ተብሎም ይጠበቃል። የተመሰረተው ካውንስል ከጽምዶ ጋር ግንኙነት የለውም ተብሏል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ይህንን ህዝብ የሚያውቀው ፈጣሪ ብቻ ነው ብለዋል። የብልጽግናው የምርጫ ድግስ ቢያንስ የመዝናኛ ምክንያት ሆኖ እያነጋገረም ቀጥሏል። የምርጫ ቦርድ ኮሮጆዎች ቀድሞ በአስፈጻሚዎች ድምፅ ተሰጥቶባቸው መገኘታቸውን አምኗል። ይህንንም እንመለከታለን። በኦሮሚያ ክልል የኢትዮ ጅቡቲ መንገድን የዘጋውን ጨምሮ በምርጫው ዕለት ጠንካራ ዘመቻዎች መደረጋቸው ተሰማ። በአማራ ክልል የተለያዩ ስፍራዎች ደግሞ አስፈጻሚዎች እኛም የብልጽግናው አመራርም ራሳችንን ለማዳን ስንሯሯጥ ነው የዋልነው ብለዋል። ምክትል ጠቅላይ ሚኒስትሩ ድምጽ በሚሰጡበት ወቅት በድሮን ቅኝት መታጀባቸው አነጋጋሪ ሆኗል። ወደ እናንተ ይደርሳል። እነ ብርሃኑ ነጋን ከእስር ቤት ያስፈቱት ኢትዮጵያዊው የሀገር ሽማግሌ ፕሮፌሰር ኤፍሬም ይስሐቅ ሌንጮ ለታን የበላበትን ወጭት የሚሰብር ሲሉ ገለጹ። የኦህዴድ ብልጽግናን የተቀላቀለ ድርጅትን ይዘው ወደ ሀገር ቤት የገቡትና ከኢትዮጵያ የጡረታ ጥቅማጥቅም የሚሰጣቸው ኖርዌጂያኑ ሌንጮ ለታ ደግሞ ፕሮፌሰር ኤፍሬምን የአሸማጋይነት ባለሟልነቱን በመጥቀስ የመንቀሳቀሻ ፈንድ ሲያሰባስብ የኖረ በሚል ከሰዋቸዋል። ሌላኛው መረጃችን ነው። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ንብረት የሆነች ዕቃ ጫኝ መርከብ ላይ የክሩዝ ሚሳኤል ጥቃት መፈጸሙን ይፋ አደረገም። በሌላ በኩል ሄዝቦላህ በእስራኤል ላይ ጥቃት ማድረሱን ለማቆም መስማማቱን ሊባኖስ አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አብይ አህመድ ይህንን ህዝብ የሚያውቀው ፈጣሪ ብቻ ነው ብለዋል። የብልጽግናው የምርጫ ድግስ ቢያንስ የመዝናኛ ምክንያት ሆኖ እያነጋገረም ቀጥሏል። ምርጫ ቦርድ ኮሮጆቹ ቀድሞ በአስፈጻሚዎች ድምፅ ተሰጥቶባቸው መገኘታቸውን አምኗል። በእርግጥ ይህ ያገዛዙ ምርጫ ገና ምዝገባ ተብሎ ከተነሳበት ጊዜ አንስቶ በአስገራሚ ቁጥሮች የታጀበ ነው። እነ አዳነች አቤቤ 57 ሚሊዮን፣ ሌሎች ባለስልጣናት ደግሞ 54 ሚሊዮን መራጭ ተመዘገበ ብለው በሀገሪቱ ምርጫ ከማይደረግበት ትግራይ እንደዚሁም ራሱ አገዛዙ ምዝገባ እንዳልተደረገባቸው ከጠቀሳቸው የአማራ ክልል አካባቢዎች ጋር ቁጥሩ ተደምሮ እድሜው ለምርጫ ከደረሰው የኢትዮጵያ ህዝብ ቁጥር ላይ ሲቀነስ ለመምረጥ ተመዘገበ የተባለው ህዝብ በሚሊዮኖች በልጦም ተገኝቷል። የሆኖ ሆኖ በምርጫው ዕለት የነበረው ሁነት ደግሞ ከፖለቲካ የከነወኑ ይልቅ የመዝናኛ ምክንያት መሆኑ አመዝኖ ታይቷል። የአገዛዙ ልሳናት ዘገባዎች ደግሞ ለዚህ እንደ አንድ ምክንያት ይነሳሉ። በህዝብ ሀብት በሚተዳደረው የኢትዮጵያ ቴሌቪዥን የቀረበው የቀጥታ ስርጭት ዘገባም ከሆስፒታል ታማሚው ግሉኮሱን እየነቀለ መረጠን ያሉበት ይገኝበታል። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናልና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት። እነፋና ደግሞ በሰኞ ቀን ቀልጥ ያለ ሰርግ አለ ብለው ሙሽሮችን በሰኞ ቀን በምርጫ ጣቢያዎች ተዳሩ ይላሉ። አንዲት እናት በወለደች በ2 ሰዓት ልዩነት ውስጥ ደም እየፈሰሳት ብልጽግናችንን ልትመርጥ መጣች የሚሉ የብልጽግና ሰዎች ባሉባት ሀገር እንደ ዳንኤል ክብረት ያሉ የሀገሪቱ መሪ አማካሪዎች ደግሞም እጅ የሌለው ግለሰብን በጥርሱ መረጠን እያሉ ተሳልቋል። በእርግጥ እነዚህ የኦህዴድ ብልጽግና ተላላኪዎች እንኳን በህይወት ባለም በአስከሬንም በምርጫው ዕለት ሲሳለቁ ውሏል። መዝናኛ ይዘቱ ባለፈ ይህ የምርጫ ድግስን በተመለከተ የወጡም ያልወጡም ማስረጃዎች ግን አስገራሚ ናቸው። ካድሬዎቹ በምርጫ ዋዜማ በየምርጫ ጣቢያው ኮረጆችን ድምጽ ሰጥተው ሞልተው ጨርሰው ጠዋት ለፎቶ ሲከፈቱ የታዩባቸው ቪዲዮዎች ተሰራጭተዋል። በበርካታ አካባቢዎች የምርጫ ካርድና ኮረጆን ወደ ቤት ይዘው ሄደው ራሳቸው አስመራጭ የተባሉ ሰዎች እየመረጡ ወደ ኮረጆ ካርዶችን ሲከቱ የታዩባቸው የቪዲዮ ማስረጃዎችም መነጋገሪያዎች ነበሩ። ራሱ የብልጽግናው ተቋም የምርጫ ቦርድም ምርጫው በአስፈጻሚዎች እየተሞላ መሆኑን አምኗል። አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል።
በአዲስ አበባ በቴክኒክ ብልሽት ሳቢያ ሰዎች በፍጥነት መምረጥ ባለመቻላቸው ከነበረው ሰልፍ ጋር በተያያዘ የብልጽግናው ባለስልጣናት ተአምር ነው እያሉ የሚገልጹት ሰልፍ የታየበት ምርጫ የተሰኘው ድግስ በእንዲህ ያሉ ሁኔታዎች የተከናወነ ነው። አብይ አህመድ ይህንን ህዝብ የሚያውቀው ፈጣሪ ብቻ ነው ብለዋል። ሰርግ፣ ወሊድ፣ ሀዘን ሁሉ እየተወ እንደመረጣቸው አካል ጉዳት ህመም ሳያስቀረው መሬ እንዳላቸው ገልጸውም አቅርበውታል። ከጥቂት ጊዜ በኋላም ይሄ ሾርት ሜሞሪያም ጉንዳን የሆነ ህዝብ ማየት የተሳነው በሚሉ የቀደሙ የሚታወቁባቸው ስድቦች እንደሚመለሱ ይጠበቃል። አሳዛኙ ጉዳይ ግን ለዚህ ምርጫ ለተባለ ድግስ ሲባል በመቶዎች ምናልባትም በሺዎች ኢትዮጵያውያን የማይተካ ህይወታቸውን በዚሁ ዕለት አጥተው መዋላቸው ነው። በኦሮሚያ ክልል የኢትዮ ጅቡቲ መንገድን የዘጋውን ጨምሮ በምርጫው ዕለት ጠንካራ ዘመቻዎች ተደርገዋል። በአማራ ክልል የተለያዩ ስፍራዎች ደግሞ አስፈጻሚዎች እኛም አመራሩም ራሳችንን ለማዳን ስንሯሯጥ ነው የዋል ነው ብለዋል። ምክትል ጠቅላይ ሚኒስትሩ ምርጫ ሲያከናውኑ በድሮን ቅኝት መጠበቃቸው አነጋጋሪ ሆኗል። በኦሮሚያ ክልል የአንድ ሳምንት እቀባን ጥሎ ባለፉት ተከታታይ ቀናት ጥቃቶችን የከፈተው የኦሮሞ ነጻነት ጦር ትናንት በምርጫው ዕለትን በበርካታ አካባቢዎች ዘመቻዎችን ሲያካሄድ መዋሉን አሳውቋል። በሰሜን ሸዋ ዞን ኩዩ፣ ሂደቡ፣ አቦቴ፣ ደጋም፣ ኢጀሬና ሌሎችም አካባቢዎች በከባድ መሳሪያ ጭምር የታገዘ ጥቃት መከፈቱን ገልጿል። እንደ ቂልጦ ካራም፣ ጃርደጋ ጃርቴ፣ አላጌ ሳችም፣ ሲቡ ስሬ፣ ቦሰት፣ አቦ ሻኪሶ ባሉ የተለያዩ የክልሉ አካባቢዎችም ዘመቻዎች ነበሩ። በምዕራብ ወለጋ ዞን ላሎ አስቤ ወረዳም የደንጎሮ ከተማ አስተዳደር፣ በምዕራብ ሸገር ዞን ሜታ ወልቂጤና ሜታ ሮቤ የተለያዩ አካባቢዎች የነበሩ የተኩስ ልውውጦች የምርጫ ሂደቱን ያስተጓጎሉ ስለመሆናቸውም አሳውቋል። የነጻነት ጦሩ የኢትዮ ጅቡቲ መንገድ የዘጋበትን ጨምሮም በዕለቱ በተለያዩ ስፍራዎች የብልጽግናው አገዛዝ የይስሙላ ምርጫን ለማስቀረት ያደረጋቸው እንቅስቃሴዎቹን ስኬታማ ነበሩ ብሎም በዚህ መልኩ በክልሉ ውስጥ ተመረጥኩ የሚል መንግስት ካለ ተቀባይነት የለውም ሲልም አንስቷል። በአማራ ክልል በሁሉም ዞኖች ውጊያዎች ሲደረጉ መዋላቸውን መዘገባችን የሚታወስ ነው። በክልሉ ምርጫ ሊካሄድባቸው ታቅደው ከነበሩ ወረዳዎች በአንዱ የተመደቡ ግለሰብ ስለ ምርጫ ውሎ የተናገሩት እንኳንኛ ራሱ የመንግስት አመራሩም ራሱን ለማዳን ሲሯሯጥ ነው የዋለው በማለት ነው። ምርጫ ዛሬ አሁን ምርጫ ተካሂዷል ለማለት ትንሽ ይከብዳል። ኖርማሊ ያው በተቻለ መጠን እንትን ለማለት ተሞክሯል። ግን ምንም ነገር ተሳታፊ ነው የሚባልበት ሁኔታ የለም። መዝሙን በየቤቱ ዘግቶ ነው ቁጭ ያለው። አመራሮች ብቻ የተወሰኑ ሰዎችን ለይታ ለፎቶግራፍ ተጠቀሟቸው ማህበረሰብ አሉ። አንዳንድ አልፎ ይካዛው ይዘነዙ ቤት ውስጥ ዘግቶ ነው ሁሉም የዋለ። አጠቃላይ እዚህ ከፋኖ ኃይሎች ጋር ውጊያ ነበረ። ከፍተኛ የሆነ እንትን ነበር እና በዛ የተነሳ ማህበረሰቡ ራሱ ለመደበቅ ነው የሮጠ። አመራሩን በተመሳሳይ እንደኛ በተለኛ ያለንበት ቀጠና አካባቢ ምንም ነገር የለም። በየቦታው ጓደኞቻችን ጋር ስንደዋወል ውጊያ ያለ ነው። በንጋት ነው ሌሊት ነው የተጀመረው ውጊያው። በጧት ጀምሮ ነው ውጊያው የተጀመረ። አሁን እኛ ያለንበት አካባቢ ሌላ አካባቢ ጓደኞች ጋር እንደዋወላለን። ሰው ራሱ ለማዳን ነው በየቦታው ማለት ነው። ኢቭን አሁን በዚህ ሰዓት ራሱ ኔጎች እየጮሁ እየዞሩ ነው አሁን እያወራሁ ነው ማለት ነው። ምርጫው ደግሞ አሁን አለ ተብሎ የሚታሰበው መከላከያ ሰራዊት ያለባቸው ወረዳ ከተሞች ላይ ነው። እኔ ካለሁበት የወረዳ ከተማ ላይ ነው አሁን ያለ። እዛው ጫሉት በየቦታው የታጠቃይሉ በየዙሪያው አለ። ያም ስጋት ስላለ የሚመርጠውም የለም የሚያስመርጥ አመራርም የለም። ያን ያክል ካርድ ያወጣ ማህበረሰብ የለም። አሁን ለመምረጥ የሚያስፈልግ ካርድ መኖር አለበት። በክልሉ በጦርነት ሳቢያ የምርጫ ጣቢያ ጭምር ለመቀየር የተገደዱት አቶ ተመስገን ጥሩነህን ጨምሮም ዋና ዋና የብልጽግናው ተላላኪ አመራሮች በዋና ዋና ከተሞች የተገኙ ቢሆንም በእነዚህ ከተሞችም ጥቃቶችና ውጊያዎች እንደዚሁም የእንቅስቃሴ ገደቦችም ነበሩ። የፋኖ ኃይሎች ቃል አቀባይ አስረስ ማረ አቶ ተመስገን ጥሩነህና ረጋ ከበደ ሌሎችም ባለስልጣናት ምርጫ ጣቢያቸው ላይ በነበሩበት ወቅት በባህር ዳርና ጎንደር ዙሪያ ውጊያዎች ነበሩ ብለው ለእነዚህ ባለስልጣናት እጀባ በሚል በተለይም በባህር ዳር አቶ ተመስገን ጥሩነህ ላይ የድሮን ቅኝት በአካባቢያቸው ይደረግ እንደነበር አስታውሰዋል። አሁን ምርጫ ተደርጓል አልተደረገም ስለሚለው ጉዳይ አይደለም የምናወራው። ምርጫ ጣቢያ ብሎ ድንኳን የዘረጋባቸው ቢሮዎቹን ድንኳን የዘረጋባቸው ተቋሞቹን ከአገዛዙ ሰራዊት ቁጥጥር ውጪ ማድረግ የቻልንበት ሁኔታ ነው የነበረው። ለምሳሌ ደብረታቦር ካሉት በርካታ ምርጫ ጣቢያዎች ከ80 በላይ ምርጫ ጣቢያዎች ከአንደኛው ምርጫ ክልል ማለት ነው አንዷ ብቻ ነች አገዛዙ ፎቶ እንኳን ሊነሳበት የቻለውም የደፈረው። ባህር ዳር በከል ዝግ ሆኖ ነው ያለው። ባህር ዳር ላይ ድንኳን ተተክሎባቸው ፎቶግራፍ ሲነሱባቸው አሉት። አባይ ማዶ የሚባለው በተለምዶ ቀበሌ 11 አካባቢ ነው። እዚህ ቦታ ላይ የክልሉ ፕሬዝዳንትና የአገሪቱ ምክትል ጠቅላይ ሚኒስትር ተገኝተው ምርጫ አደረግን ብለው በሚሉ ሰዓት ሁለት አኪንቺ ድሮኖች ሁለት የዩናይትድ አረብ ኤምሬት ድሮኖች ሰማይ ላይ ነው የነበሩ። በድሮን ታጀበው ፎቶ ተነስተው የተወሰኑ እናቶችን አስከትለው ተመልሰዋል። እንግዲህ አስከሬን አስቀምጠው ልጃቸውን ሳይቀብሩ ወላጆችና ሀዘንተኞች መረጡን ብለው ምንድነው እየተደረገ የነበረው? ለቀብር ይሄዱ የነበሩ ዜጎችን በማፈን ፎቶግራፍ እያነሱ በነጠላ
ጥላ ፊታቸውን ሸፍነው አይናቸውን ሸፍነው ይታያሉ። እንግዲህ እናቶች በዚህ ልክ ዜጎችን በማሳቀቅ በዚህ ልክ የስነ ልቦና ጫና በማድረስ ሽብር በመፍጠር ከኢትዮጵያዊ ጨዋነት ሞራል የዘቀጠ አካሄድ በመከተል ያን ሲያደርጉሏል። ይህ የብልጽግናው የምርጫ ድግስ በትግራይ ሙሉ በሙሉ አልተከናወነም። በኦሮሚያና አማራ ክልሎች በአንድ የምርጫ ክልል ውስጥ ከሚገኙ በደርዘን የሚቆጠሩ ጣቢያዎች 1፣ 2 ወይም 3 ላይ የተሰጠ ድምጽ ያጠቃላይ የህዝቡ ድምጽ ተብሎ ተልኳል። አሁን መሰረታዊ ጥያቄው ጦርነት ውስጥ ምርጫ በሰዎች ሞት ላይ ቅስቀሳ የተደረገበት ሁነት በእርግጥ የሀገሪቱን ነባራዊ ሁኔታ ወዴት ይወስደዋል የሚለው ይሆናል። ፖለቲከኛው አቶ ጀዋር መሐመድ ግን ከዚህ ምርጫ በኋላ አብይ አህመድ የጦርነት ውቃቢያቸውን ለማስታገስ ወደ ለየለት ጦርነት ትግራይን ጨምሮ እንደሚገቡ ጥርጥር የለውም። ወደ ሰሜን በተለይም ደግሞ ወደዚሁ ወደ ትግራይ ክልል ለመዝመትም ምሽግ እየተቆፈረ ነው ሲሉ ለአዲስ ስታንዳርድ ተናግረዋል። 70 to 80% of Ethiopian army is dug in trenches in the northern front. War could start any minute. That's what people forget. People forget because PP and Abiy stopped talking about Red Sea, about Assab. But the army that was sent north is still there and ready to fire at any minute. ፋኖ ህወሓት ኦብነግና የኦሮሞ ነጻነት ሰራዊትን ጨምሮ 7 የፖለቲካና የትጥቅ ድርጅቶች የጋራ ምክር ቤት መሰረቱ። የመሰረቱት ምክር ቤት በቅርቡ ይፋ ይደረጋልም ተብሎ ይጠበቃል። የተመሰረተው ካውንስል ከጽምዶ ጋር ግንኙነት የለውም ተብሏል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በፈጠሩ ጦርነትና ክልሎች ላይ በከፈቱት ውጊያ ምክንያት በየአካባቢው እንወክለዋለን ያሉትን ህዝባቸውን ካገዛዙ ጥቃት እንከላከላለን ያሉ በርካታ ታጣቂ ድርጅቶች መፈጠራቸው ይታወቃል። የኦህዴድ ብልጽግና አገዛዝ ወደ ስልጣን ሲመጣ አንድም የታጠቀ ድርጅት በኢትዮጵያ ውስጥ ያልነበረ ቢሆንም አገዛዙ ክልሎችን በፈረቃ እየዞረ መዋጋት ከጀመረ አንስቶ ግን ከ10 በላይ መሰል ድርጅቶች ስለመፈጠራቸው መረጃዎች ያመለክታሉ። የሶማሌ ክልልን በመውረር የጀመረው የኦህዴድ ብልጽግናም ጥቃት ሶማሌ ያደረኩት በደቡብ ደግሞ አለው በማለት በሲዳማና በወላይታ የበርካቶችን ህይወት የቀጠፈም ጥቃትም ፈጽሟል። በተመሳሳይ ጊዜ ውስጥ ከኦሮሞ ነጻነት ሰራዊት ጋር በአስመራ የተፈራረመውን ስምምነት ክዶም በታጣቂ ድርጅቱ ላይ ውጊያ ከፍቶ ምዕራብ ኦሮሚያን የደም ምድር አድርጎ ስለመቀጠሉ ራሱን በሪፖርቱ የገለጸው ጉዳይ ነው። በመቀጠልም ትግራይ ክልልን ወግቶ በሚሊዮን የሚቆጠሩ ሰዎች እንዲገደሉ፣ ሚሊዮኖች እንዲፈናቀሉ፣ በቢሊዮን ዶላሮች የሚቆጠር ንብረት ውድመት እንዲመጣና በመቶ ሺዎች ሴቶች እንዲደፈሩ አድርጎ የከፈተው ውጊያ ከተገታ በኋላ ወደ አማራ ክልል ፊቱን አዙሯል። በአማራ ክልልም በተመሳሳይ አሁንም ድረስ በቀጠለው በዚህ ጦርነት ሚሊዮኖች ከትምህርት ገበታቸው ቀርቷል። በበርካታ ሺዎች የሚቆጠሩትን በድሮንና በሜካናይዝድ ጭምር እየገደለ እንዲቀጥል ያስቻለውን ጦርነት እያከናወነ ነው። እንዲህ ባለመልኩ በሀገሪቱ ልዩ ልዩ አካባቢዎች ጦርነት የተከፈተባቸው ወገኖችም የየራሳቸውን ድርጅቶች ፈጥረው አገዛዙን ወደ መፋለም ተሸጋግሯል። እስካሁን ባለው ይፋ መረጃም ከ10 በላይ የታጠቁ ፖለቲካዊ ድርጅቶች የጸረ አብይ አህመድ ውጊያ እያደረጉ ሲሆን ከነዚህ ውስጥ 7ቱ የራሳቸውን የጋራ ምክር ቤት መስርተዋል ተብሏል። የኢትዮ ፎረም ምንጮች እንዳረጋገጡት ከሆነ ፋኖ፣ ህወሓት፣ ኦብነግ፣ የኦሮሞ ነጻነት ሰራዊት፣ የቤንሻንጉል ድርጅትና የጉምዝ ድርጅት እንዲሁም የአፋሩ አጉጉሞ የጋራ ካውንስል መስርቷል። ይህንን ካውንስል ለመመስረት በሀገር ውስጥና በውጭ ከ1 ዓመት በላይ የፈጀው ውይይት ሲደረግ ቆይቷል የሚሉት ለጉዳዩ ቅርበት ያላቸው ምንጮች ለመጨረሻ ጊዜ በኢትዮጵያ ውስጥ ሚያዝያ 29 2018 በተካሄደ ስብሰባ የካውንስሉ መመስረት እውን ሆኗል ብለዋል። የተመሰረተው ካውንስል የመጨረሻውን ውይይት ያደረገው በኢትዮጵያ ውስጥ ነው የሚሉ አንድ ጉዳዩን በቅርበት የሚያውቁ ምንጭ አብዛኞቹ ፖለቲካዊ ጉዳዮች እንዴት እንደሚፈቱ ከስምምነት ለመድረስ ያስቻለ መድረክ ነበርም ሲሉ ገልጿል። የጋራ ሀገርና የጋራ ጠላት አለን በሚል መንፈስ የተዘጋጀው ይሄው መድረክ ለመጨረሻ ጊዜ ባካሄደው ውይይትም በዋናነት ድህረ አብይ አህመድ ያለችው ኢትዮጵያ እንዴት ባለመልኩ ትቀጥል በሚለው ላይ ያተኮረ ነበር ሲሉም ለኢትዮ ፎረም አስረድቷል። ትግላችን እና አቅማችን እንዴት ይቀናጅ ከሚለው ጉዳይ ጀምሮም እንዴት ትግሉ ይመራ የሚለው ድርጅቶቹ ተስማምተውበታል የሚሉት አንድ ሌላ ጉዳዩን የሚያውቁ ምንጭ ደግሞ ከ7ቱ ድርጅቶች በተጨማሪ ሌሎች ኃይሎችን በቅርቡ ይቀላቀላሉ ተብሎ ይጠበቃል ብለውናል። በዚህ ጸረ አብይ አህመድ ዘመቻ ብቻ ሳይሆን ድህረ አብይን በሚመለከት በሚደረግ የውይይት መድረክና የጋራ ምክር ቤት ላይ የሻዕቢያ አስተዋጽኦ እንደሌለ በአጽንኦት የሚናገሩ አንድ የካውንስሉ አመራር አባል ደግሞ ይህ በኢትዮጵያውያን የጋራ ትብብር የተመሰረተ የጋራ መድረክ ነው ሲሉ ገልጸውታል። ጽምዶ ከተሰኘው የህዝብ ለህዝብ እንቅስቃሴ ጋር ምንም አይነት ግንኙነት የለውም የሚለውን የሚያረጋግጡ ሌላ አስተያየት ሰጪ በበኩላቸው የአብይ አህመድ አገዛዝ በኢትዮጵያ ህዝቦች ላይ የህልውና ስጋት ምንጭ ሆኖ የቀጠለው በእኛ አለመደራጀት መሆኑን ከመረዳት በመነጨ የተሰባሰቡ ኃይሎች የፈጠሩት ምክር ቤት ነው ሲሉ አብራርቷል። ይህ ካውንስል በቅርቡ ይፋ ይደረጋል ያሉት ምንጩም የጋራ ሰነዶችም ለአባላትና ለህዝቡ ይቀርባሉ ሲሉ አክሏል።
እነ ብርሃኑ ነጋን ከእስር ቤት ያስፈቱት ኢትዮጵያዊው የሀገር ሽማግሌ ፕሮፌሰር ኤፍሬም ይስሐቅ ሌንጮ ለታን የበላበትን ወጭት የሚሰብር ሲሉ ገለጹም። የኦህዴድ ብልጽግናን የተቀላቀለ ድርጅት ይዘው ወደ ሀገር ቤት የገቡትና ከኢትዮጵያ የጡረታ ጥቅማጥቅም የሚሰጣቸው ኖርዌጂያኑ ሌንጮ ለታ ደግሞ ፕሮፌሰር ኤፍሬም የአሸማጋይነት ባለሟልነቱን በመጥቀስ የመንቀሳቀሻ ፈንድ ሲያሰባስብ የኖረ ብለዋቸዋል። ሌንጮ ለታ የኦሮሞ ነጻነት ግንባር ነባር አመራር አባል የነበሩ ሲሆኑም በ2010 የኦህዴድ ብልጽግና ወደ ስልጣን ሲመጣ የኦሮሞ ዲሞክራሲያዊ ግንባር የተባለ ድርጅትን ይዘው የተቀላቀሉ ፖለቲከኛ ናቸው። በ1980ዎቹ ኢትዮጵያ ለመሆን እደራደራለሁ በሚለው ንግግራቸው የሚታወሱት አቶ ሌንጮ ምንም እንኳን በዜግነት ኖርዌያዊ ቢሆኑም ሊገነጣጥሏት ከታገሉላት ከኢትዮጵያ የጡረታ ጥቅማጥቅም የሚሰጣቸውና ሲኤምሲ ግቢ ተብሎ በሚጠራው ቦታ መኖሪያ ቤት ተበርክቶላቸው የሚኖሩ ግለሰብም ሆኗል። ይህንን ያደረገላቸው የኦህዴድ ብልጽግና መንግስትን በቅርቡ መጽሐፍ ጽፈው እንዲያሳትሙ ያስቻላቸው ሲሆን የኦሮሚያ ክልል ርዕሰ መስተዳድሩ ሽመልስ አብዲሳ አቶ ሌንጮን እንዲታከሙ በማድረግ ጭምር መጽሐፉ ስኬታማ እንዲሆን ማድረጋቸውን በድርሰቱ መግቢያ ላይ ገልጿል። የበርካታ ግለሰቦችን ስም ባነሱበት በዚህ መጽሐፋቸው ውስጥ ታዋቂውን የሀገር ሽማግሌም ፕሮፌሰር ኤፍሬም ይስሐቅንም መለስ ዜናዊ ሰዎችን ሲያስር እርሱ ብቅ እያለ አሸማጋይ ይሆናል፣ ለሰብአዊ መብት ተቋማትና ለዲፕሎማቲክ ማህበረሰቡ የአሸማጋይነት ባለሟልነቱን በመጥቀስ የመንቀሳቀሻ ፈንድ ያሰባስባል፣ መለስም በዚህ መልኩ ስራ ሲፈጥርለት ቆይቷል በማለት አስተያየታቸውን አስፍሯል። ለዚህ ምላሽ የሚሆን ግልጽ ደብዳቤ የጻፉት ፕሮፌሰር ኤፍሬም ይስሐቅም ከተማሪነት ጊዜ አንስቶ ለእርቅና ሰላም የሰራሁባቸው ጉዞዎች ወቅት ሁሉ ከኢትዮጵያ መንግስት $1 ወስጄ አላውቅም ብሏል። በኦነግ እና በጠቅላይ ሚኒስትር መለስ ዜናዊ መንግስት መካከል ሰላምን ለማውረድ ስጥርም ብዙ ጊዜ ገንዘቤንና ጊዜን ሰውቻለሁ የሚሉት ፕሮፌሰር ኤፍሬም ይስሐቅ ሌንጮ ለታን ከመንግስት ጋር ብቻ ሳይሆን ከራሱ የኦነግ አመራሮች ጋር እንዲታረቅም ላደርገው ስጥር ስከላከለውና ሳስተዋውቀው ኑር ያለው ብለዋል። ኦቦ ሌንጮን በብዙ መንገዶች አስተዋውቀዋለሁ ያሉት ፕሮፌሰር ኤፍሬም በ2006 በአንድ ዓለም አቀፍ የኖርዌይ የውጭ ጉዳይ ሚኒስትር የሰላም ኮንፈረንስ ላይ ቁልፍ እንግዳ ተናጋሪ በነበርኩበት ወቅት እርሱ ባይጋበዝም እንደ ወዳጅ ይዤው ሂጀም ለዛ ለተከበረው ታዳሚ አስተዋውቀዋለሁ። በቤቴ ውስጥ ብዙ ጊዜ አስተናግጇለሁ። በአንዳንድ ሁኔታዎች የጉዞ ድጋፍ በማድረግ ረድቸዋለሁ። እርሱ ከሌሎች የኦነግ መሪዎች በእጅጉ ተኳርፎ ስለነበርና ከመንግስት ጋር እንዲታረቅና ወደ ኢትዮጵያ እንዲመለስ ለማድረግ ይህንን ሁሉ ለማስተካከል ስጥር ነበር። ይህንን ያደረኩትም ለኢትዮጵያ ሰላም፣ እኩልነትና ብልጽግናን ለማምጣት እየታገለ ነው ብዬ ስላመንኩ ነበር ብለዋል። ይህንን ሁሉ ያደረኩለት ሰው የበላበትን ወጭት ሰብሮ እኔ ላይ ትችት ሰንዝሯል በማለት ቅሬታቸውንም ገልጿል። ሌንጮ ለታ ለዚህኛው የፕሮፌሰር ኤፍሬም አስተያየት የሰጡት ምላሽ የለም። ፕሮፌሰር ኤፍሬም እነ ብርሃኑ ነጋና ብርቱካን ሚደቅሳ ኢህአዴግና የኢትዮጵያን ህዝብን ይቅርታ ጠይቀው የተፈቱበትን ሽምግልና የመሩና በብልጽግናው ዘመን ደግሞ ጦርነት እንዲቆምና ሰላማዊ መንገዶች እንዲፈለጉ በመጠየቃቸው በጠላትነት ተፈርጀው የተወገዙ በሃርቫርድና በሌሎችም እውቅ የአሜሪካ ዩኒቨርሲቲዎች ሲያስተምሩ የኖሩ ኢትዮጵያዊ ናቸው። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ንብረት በሆነች መርከብ ላይ የክሩዝ ሚሳይል ጥቃት ማድረሱን ገለጸ። ሄዝቦላህ በእስራኤል ላይ ጥቃት ማድረሱን ለማቆም መስማማቱን ደግሞ ሊባኖስ ገልጻለች። የአሜሪካና የኢራን ስምምነት አሁን በበርካታ አወዛጋቢ ጉዳዮች ታጅቦ ቀጥሏል። በተለይም ኢራን እስራኤል በሊባኖስ ላይ የምታደርሰውን ጥቃት ካላቋረጠች ከስምምነቱ ወጥቻለሁ በሚል ትናንት መግለጿን ተከትሎ ጉዳዩ ወደ ሌላ ምዕራፍ ተሸጋግሯል። ይህ በእንዲህ እንዳለ ሄዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሀሳብ መቀበሉን ሊባኖስ ገልጻለች። እስራኤልም በሊባኖስ መዲና ቤሩት ጥቃት ላለመፈጸም መስማማቷ ታውቋል። አሜሪካ የሚገኘው የሊባኖስ ኤምባሲ አሜሪካ ሁለቱ ወገኖች ጥቃት እንዳያደርሱ ያቀረበችውን ምክረ ሀሳብ ሄዝቦላ ተቀብሏል ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ስምምነት ላይ መደረሱን አረጋግጧል። ሆኖም ሄዝቦላ ከተሞቻችንና ዜጎቻችን ላይ ጥቃት ከፈጸመ ግን ቤሩትን እንደበድባታለን ሲሉ አስጠንቅቋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኔታንያሁና ከሄዝቦላ ተወካዮች ጋር መወያየታቸውን ጠቅሰው ተኩስ ለማቆም ተስማምተዋል ይላሉ። እስራኤል በሊባኖስ የምታደርሰው ጥቃት የኢራንና የአሜሪካን የተኩስ አቁም ስጋት ውስጥ የሚጥል ስለመሆኑ ቴሄራን መግለጿም ይታወሳል። የሊባኖስ ኤምባሲ ባወጣው መግለጫም ሄዝቦላ በእስራኤል ላይ ጥቃት ካልፈጸመም እስራኤልን
በቤሩት ጥቃት እንደማታደርስ ተስማምተናል ይላል። የተኩስ አቁሙ በሂደትም በሌሎች የሊባኖስ አካባቢዎች ላይም እንዲሸፍን ይደረጋል ሲል ገልጿል። ጠቅላይ ሚኒስትር ኔታንያሁ ግን የእስራኤል መከላከያ ኃይል በታቀደው መሰረት በደቡባዊ ሊባኖስ የሚያካሂደው ዘመቻ የሚቋረጥ እንዳይደለ ጠቁሟል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ንብረት በሆነችና የፓናማ ሰንደቅ ዓላማን በምታውለበለብ የዕቃ መጫኛ ኮንቴነር መርከብ ላይ የክሩዝ ሚሳኤል ጥቃት መፈጸሙን ይፋ አድርጓል። የኢራን የመገናኛ ብዙሃን እንደዘገቡት ከሆነ አብዮታዊ ዘቡ ይህንን ወታደራዊ እርምጃ የወሰደው በቅርቡ በኦማን የባህር ክልል አቅራቢያ በአንዲት የኢራን መርከብ ላይ ለተፈጸመው ጥቃት የአጸፋ ምላሽ ለመስጠት ነው። ይህ እርምጃ ቀጠናዊ ውጥረቱን ይበልጥ እንዳያባብሰውም ስጋት ፈጥሯል። እንዲያም ሆኖ ፕሬዚደንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረው የአሜሪካና የኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የአሜሪካ የመገናኛ ብዙሃን ዘግቧል። የኢራን ዋና ተደራዳሪ መሐመድ ባገር ጋሊባፍ ደግሞም የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴሄራን ምንም አይነት ስምምነት አትፈጽምም ሲሉ ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።